ዘርፍ እጅግ ስመገናና ከሆኑት መካከል አንዱ ነው የኢትዮጵያ አየር መንገድ። የኢትዮጵያ አየር መንገድ በዓለም ላይ ከ127 በላይ መዳረሻዎች አሉት። ከነዚህ ሀገራት ወደ ተለያዩ ክፍላተ ዓለማት የሚያዘዋውራቸው ደግሞ ከ12 ሚሊዮን 400 ሺህ በላይ ተጓዦች አሉት። ከዚህ ቁጥር ውስጥ 50 በመቶ የሚሆኑት አዲስ አበባን እንደ መተላለፊያ ወይም ደግሞ ካሉበት ሀገር ወደ ሌላ ሀገር ለመሄድ ከ6 እስከ 24 ሰዓት ወይም እስከ 1 ቀን ባለው ሰዓት ቆይታ የሚያደርጉ ተጓዦች ናቸው። እነዚህ ተጓዦች አዲስ አበባ ላይ በሚኖራቸው የአጭር ጊዜ ቆይታ በከተማዋ አጭር የሻይ ቡና ጊዜ እንዲኖራቸው ወይም ደግሞ በከተማዋ የሚኖሩ መዝናኛ ቦታዎችን፣ ሙዚየሞችን፣ ታሪካዊ ስፍራዎችን እንዲጎበኙ ይደረጋል። ከዛም አለፍ ሲል ደግሞ የአንድ ቀን ጊዜ ካላቸው በከተማዋ በቅርብ ርቀት የሚገኙ ታሪካዊ ቦታዎችን በደርሶ መልስ ጉዞ እንዲጎበኙ ይደረጋል። በዚህም ጉብኝታቸው በቀጣይ ወደ ኢትዮጵያ ሲመጡ ኢትዮጵያን በሰፊው ለመጎብኘት የሚያስችል እቅድ ይዘው እንዲመለሱ የማስቻል ዓላማ አለው። ለዛሬ ኢትዮጵያን እንወቅ የኢትዮጵያ አየር መንገድን ተጠቅመው ከተለያዩ ሀገራት መጥተው አዲስ አበባ ላይ 6 ሰዓትና ከዚያ በላይ እረፍት አድርገው ለሚሄዱ ተጓዦች ከአዲስ አበባ በቅርብ ርቀት ምን ሊያዩ ይችላሉ የሚለውን እንዲሁም ደግሞ አዲስ አበባን ከተለያዩ ክልል ከተሞች መጥተው እረፍት ሊያደርጉባት የሚፈልጉ ሰዎች እንዲሁም የከተማ ነዋሪዎች ሆነው የእረፍት ጊዜያቸውን ከከተማ ወጣ ብለው ማሳለፍ ለሚፈልጉ ሰዎች ከከተማዋ በቅርብ ርቀት የሚገኝ አንድ እጅግ ማራኪ ታሪካዊ ስፍራ ተፈጥሯዊ ቦታ ሊያስጎበኛቸው ወደ ሰሜን ሸዋ ወጣ ይላል። ኢትዮጵያን እንወቅ ለደርሶ መልስ ጉዞ ወደ ሰሜን ሸዋ። ሁሌም ጥድፊያና ሩጫ ከበዛባት ዘመነኛዋ አዲስ አበባ እምብርት ወጣ ብሎ ብዙም ሳይርቁ የሰከነ መንፈስን በሚያላብስ እርጋታ ውስጥ ሆኖ ከተፈጥሮ ጋር ለመነጋገር በዚህ የጉዞ መስመር ግፋ ቢል 2 ሰዓት ያህል መጓዝ በቂ ነው። እንደ ጫንጮ፣ ሙከጡሪ፣ ሱሉልታና ደብረ ጽጌ ያሉ የአዲስ አበባን መንፈስ ለመላበስ የሚውተረተሩ ከተሞች ወደ ሰሜን ሸዋ የሚደረገውን አጭር ጉዞ ከአንዱ ገጽ ወደ ሌላኛው ገጽ እየተቀባበሉ የሚያሸጋግሩ ድምቀትን የተላበሱ ትንንሽ የገጠር ከተሞች ናቸው። ምድሩ ለምልሟል። አካባቢው እርጥብ ለብሷል። በአደይ አበባ ባጌጠው መስክ ላይ የሚቦርቁ ጭላዳ ዝንጀሮች ድካምና መዛል ለበዛበት አእምሯችን እረፍትን ከሚሰጥ ስፍራ የመድረሳችን አብሳሪ ምልክቶች ናቸው። እጅግ በቅርብ ርቀት 7 ኪሎ ሜትር ያህል ተጉዘን እዚህ ሰሜን ሸዋ አካባቢ የሚገኝ እጅግ ማራኪ አስደናቂ ታሪካዊ ስፍራ ልንጎበኝ ከቦታው ደርሰናል። አብራችሁን ሁኑ። ታሪክ አለው 500 ዓመታትን የተሻገረ ተፈጥሯዊ ውበቱም እንዲሁ። በአብዛኛው ፖርቹጋል ድልድይ በሚል መጠሪያ ይታወቃል። ስያሜው በአንድ ወቅት በቦታው ላይ ትግል ያካሄዱትን የግራኝ መሐመድ ጦርና ፖርቹጋሎችን የሚያስታውስና በጊዜው በተፈጠረ አጋጣሚ መሰራቱን የሚጠቁም ነው። ሜትር ያህል ርዝመትና ከ2 እስከ 4 ሜትር የሚደርስ የጎን ስፋት ያለው ሲሆን
ለአካባቢው ህይወት የሆነውን ጫገል ወይም ጉር የተባለውን የጀማና አባይ ገባር ወንዝ በስሩ ያሳልፋል። ወንዙ የጫገል ወንዝ ነው የሚባለው። ትልቅ ወንዝ ነው። በዛን ዘመን እንግዲህ ብዙ ህዝብን እንደፈጀ ነው የሚነገረው። ከዛ ወዲህ እንግዲህ ፖርቹጋሎች ከሰሩት በኋላ ይሄ ድልድይ ላይ መሸጋገሪያ አድርገው ነው እያለፉ የሚገኙት። እንደሚነገረውም በዛን ዘመን ከአዲስ አበባ ወደ ጎጀም የሚወስደው መንገድም እንዳልተሰራና በእግርና በፈረስ ነው ህዝብ የሚመላለሰውና ይሄ ከተሰራ ወዲህ ይሄ መሸጋገሪያ አድርገው እየተመላለሱ ከዛ በኋላም ደግሞ ይሄ ላይኛው ድልድይ ያለ ዘመናዊ ድልድይ ነው። በዛን ሁኔታ እንደተሰራ ነው። ዙሪያ ገባው የራሳቸውን ታሪክ የሚነግሩና በውስጣቸው ሊጎበኙ የሚችሉ በርካታ ታሪካዊ ቅርሶችን እንደያዙ በሚነገርላቸው ሰንሰለታማ ተራሮችና በሀገር በቀል እጽዋቶች ተሞልቶ የፓርክነት ጠባይን በተላበሰው መልክዓ ምድር የተሞሸረው ፖርቹጋል ድልድይ ከግዙፍ የዓለት ፍላጮች ላይ እየተንደረደረ የሚወርደው የጫገል ወንዝ ኃይልና ጉልበት ማሳያ የሆነው ፏፏቴ ለተመለከተው ውበቱና ግርማ ሞገሱ ነው። እንደ ጪስ አባይ ነው ምተነው። ታች ሆነ ስትመለከተው ነው እንጂ ከዚህ ቁልቁል ስታይ ምንም አይታይም። ስለማይታይ ታች ሆነ ወደ ላይ ስታዩ እንደ ጪስ አባይ ስለምተን ይማርካል። በጣም ከስሩ ገደላማ ነው። ርዝመቱ ግፋብል ቢለካ በግምት ከ10 እስከ 15 ርዝመት ያለው ፏፏቴ ነው። እንትኑም ደግሞ ስፋቱም ከ10 እስከ 20 የሚሆን እንትን ያለው በጣም ኦሬዲ ይማርካል። ክረምት አካባቢ ስታይ ማለት ነው። ቱሪስቶች የሚመጡ አንደኛ ይህንን መስህባዊ የሆነ ታሪካዊ ቦታን ይጎበኛሉ። እዚህ አካባቢ ጭላዳ ዝንጀሮዎች አሉ። አሁንም እንደምታየው እንግዲህ ወንዝ ላይ ሰፍረዋል። እነሱን እየጎበኙ እንደውም ደግሞ እዚህ ስር ዋሻዎች አሉ። ያንን ዋሻ እየጎበኙ ይደሰቱበታል ማለት ነው። እንዲሁም ደግሞ አርቲስቶች እዚህ መግለጫ ያደርጉበታል። ብዙ እንትሮችን ሰርተውበታል፣ ክሊፖችን ሰርተውበታል። ዘፈን፣ የተለያዩ ድራማዎች ላይ እንትን አድርገው ብዙ እንትሮችን ሰርተዋል ማለት ነው። በአፈ ታሪክ ከኖራና ከሰጎን እንቁላል እንደተሰራ የሚነገርለት ፖርቹጋል ድልድይ በ1920ዎቹ አካባቢ በስፍራው ይኖሩ የነበሩት የአጼ ምኒልክ አጎት ራስ ዳርጌ ድልድዩን ተንተርሰው መንገድ ያበጁ በመሆናቸው አልፎ አልፎ ራስ ዳርጌ ድልድይ እየተባለ ሲጠራ ይሰማል። ድልድይ እንግዲህ መስህባዊ ቦታ ወይም ደግሞ ታሪካዊ ቦታ ነው። ወጣቶች እዚህ አካባቢ ተደራጅተው ቱሪስቶችን እያስጎበኙ እያሳዩ መስህባዊ የሆኑ ቦታዎችን ታሪካዊ የሆኑ ቦታዎችን እያሳዩት ነው። አካባቢውም የሰጠ ለቱሪስት መስህብም ይመቻል። ቱሪስቶችን ቢመጡ ማደሪያ ቦታም አለ።
በተለይ የኢትዮጵያ ምድር አረንጓዴ ሲለብስ አደይ አበባ ሲፈካ በአንድም በሌላ መንገድ የኢትዮጵያ ምድር የረገጡ አውሮፓውያን ሌሎች የአፍሪካ ሀገራት ጎብኚዎች ከሀገር ልጆች በተጨማሪ ማለት ነው እዚህ ስፍራ ላይ ማዘውተራቸው የተለመደ ነው። እንቀጥላለን። ሰሜን ሸዋን አልለቀቅንም። ደብረ ሊባኖስ ወረዳን ማረፊያችን አደረግን እንጂ በርካቶች በዘላለማዊ ሕይወት የማያልፈውን ዓለም ለመቀላቀል ፈጣሪን በአርምሞ እያነጋገሩ በስጋ ጉስቁልና በመንፈስ ልዕልና እዚህ ከትመዋል። ብዙዎችም በዓለም መዳንን ሽተው መመላለሳቸውን አጽንተዋል። የቦታውን ምስረታ አንዳንዶች ወደ 4ኛው ሌሎች ደግሞ ወደ 6ኛው መቶ ክፍለ ዘመን ይወስዱታል። ስያሜውም ለቦታው መቆርቆር የቅድስና ፍቃድ በተሰጣቸው ለዘላለም በስማቸው ሲጠራ ይኖር ዘንድ ቃል ኪዳን በተቀበሉ ከሮማዊ ጻድቅ አባ ሊባኖስ መጠሪያ የተወሰደ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት ታሪክ የገዘፈ ቦታ ያለው መንፈሳዊ ስፍራ ነው። ተፈጥሯዊ ልምላሜ ከመንፈሳዊ ስብዕና ጋር የተላበሰው ከመዲናችን በቅርብ ርቀት የምናገኘው ደብረ ሊባኖስ ገዳም አባ ሊባኖስ ሮማዊ ናቸው። ልክ እንደ ተሰዓቱ ቅዱሳን እንደ 9 ቅዱሳን ወደዚህ ቦታ መጥተው ዋሻ ፈልፍለው ዋሻ ውስጥ በወቅቱ የነበሩት አባቶቻችን መነኮሳት እንደሚያደርጉት ዋሻ ፈልፍለው ዋሻ ውስጥ 40 ዓመት ጸልየዋል። ከ40 ዓመት በኋላ መልአኩ ቅዱስ ገብርኤል ተገልጾ ይሄ ላንተ ሳይሆን ካንተ በኋላ ለሚነሳ ንጽህናው ቅዱስናው እንደ ኤልያስ ለሆነ ሰው የተዘጋጀ ነውና አንተ ወደ ነበርክበት ቦታ ወደ ትግራይ ተመለስ። ነገር ግን ይህን ያህል ዓመት በዚህ ቦታ ላይ ስለተጋደልክ በአንተ ስም ይጠራል ስለተባለ ደብረ ሊባኖስ ተብሏል። ደብር ማለት ተራራ ነው። ሊባኖስ አባ ሊባኖስ ናቸው። ከኢትዮጵያዊ ካህናት ቤተሰብ የተገኙትና የጉብዝና ጊዜያቸውን በወንጌል አስተምሮ ያሳለፉት ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት በሀገራችን ልዩ ልዩ አካባቢዎች እየተዘዋወሩ የወንጌል ተልእኳቸውን ካጠናቀቁ በኋላ የተነገረው እውን ይሆን የተጻፈው ይፈጸም ዘንድ ከአባ ሊባኖስ ቦታውን መልቀቅ በኋላ ለ70 ዓመታት ጠፍ ሆኖ በቆየው በዚህ ስፍራ ከእድሜያቸው እኩሌታ በላይ እስከ ዕለተ ዕረፍታቸው ቆይተዋል። ከዛሬ ጀምሮ ስም ፍስሐ ጽዮን መሆኑ ቀርቶ ተክለ ሃይማኖት ይባል። ይህም ማለት ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ነው ብሎ ይህንን ስም ሰጣቸው። እኔ በጣም ፍቅሬ ስለጸናብህ ስለወደድኩ ስላፈቀርኩ ሌሎቹ ጳጳሳት በጳጳስ ነው የሚሾሙት። አንተን ግን ፍቅሬ ስለጸናብህ አዲስ ሐዋርያ አረጋለሁ፣ ወደ አዲስ አማኞች ልካለሁ፣ አምልኮተ ጣዖትን ከምድረ ኢትዮጵያ እንድታጠፋ ብሎ በዚህ የተነሳ እንግዲህ ወንጌል ከዛን ጊዜ ጀምሮ ወንጌል ማስተማር ጀመሩ ማለት ነው። እዚህ ቦታ ሲመጡ ምንድነው ያሉት?
ለዓለም አበራሁ ለራሴ ግን አልጫ ሆንኩ፣ ለራሴ ግን ጨለምኩ፣ የሌሎችን ሕይወት አጣፈጥኩ፣ ለራሴ ግን አልጫ ሆንኩ። ከዚህ በኋላ ከአንድ ቦታ አልወጣም ብለው ዋሻ ውስጥ 29 ዓመት ነው የጸለዩት። ሌሊት እንዳይተኙ በቁመት ነበር የሚያሳልፉት። አባታችን ተክለ ሃይማኖት እንግዲህ ዋሻ ውስጥ እያሉ በጾም እንደገና ደግሞ ሳይቀመጡ ቀኝ እግራቸው ስጋቸው ተመችቶት እንዳይተኙ ግራ ቀኝ ጦር ተክለው ቀኝ እግራቸውን አጥቶ ስለጸለዩ ቀኝ እግራቸው አንድ እግራቸው ተቆርጧል፣ ተሰብሯል። ለአምላካቸው ራሳቸውን ሰውተው ከጸለዩ በኋላ ደግሞ ቀሪውን 7 ዓመት በአንድ እግራቸው ቆመው የጸለዩበት ነው። ይሄውም ደብረ አስቦ ዋሻ ነው። የብዙዎች በዚህ ስፍራ መሰባሰብና አብዝቶ መመላለስ ሌላ ሚስጥር አለው፣ የነፍስ ጉዳይ የሆነ። በዚህን ጊዜ ነው ቃል ኪዳን እንግዲህ የገባላቸው ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ድንግል ማርያምን፣ ነቢያትን፣ ሐዋርያትን፣ መላእክትን አስከትሎ ቃል ገባላቸው። ወዳጄ ተክለ ሃይማኖት በዚህ ቦታ የተቀበረ ስሙ በመንግስተ ሰማያት ያልተጠራ ቦታህን አላስረግጥብህም ብላችኋል። ስለዚህ ነው አሁን ቅድም እንደነገርኳቸው ነገስታቱ የእሳቸውን ቃል ኪዳን በመፈለግ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠውን ቃል ኪዳን በማለት ርስት ጉልታቸውን እየሰጡ ሰዎች ይሄን ቃል ኪዳን በመፈለግ ነው። ከሌላ አሁን አገራችን ሰፊ ነው፣ ሩቅ ነው። ከጎንደር ድረስ ይዝመጡ እዚህ ይቀበራሉ። ያ ቤተክርስቲያን እውቅና ሰጠቻቸው፣ ታቦት እንዲቀረጽላቸው ቃል ኪዳናቸውን በእጅግ ባማረ እንዲደረግ አድርጎ በዚህ ቦታ ላይ ለመጀመሪያ ጊዜ አፄ ይስሐቅ የሚባሉ ናቸው ቤተክርስቲያኑ የመሰረቱት። በተለያየ ጊዜ በአገልግሎት ዘመናቸው ቦታው ላይ ረጅም ጊዜ በተቀመጡ መነኮሳትና በየጊዜው በተፈራረቁ ነገስታት አማካኝነት ደብረ አስቦ፣ ዜጋሜል፣ ግራሪያንና ደብረ ሊባኖስ በተሰኙ ስያሜዎች ሲጠራ የኖረው ይህ ጥንታዊ ገዳም እንዲህ ዛሬን እንዳማረበት ዘመን የተሻገረ አይደለም። ጦር ተሰብቆ ሲዘመትበት፣ ፍም ተጭሮ ሲለኮስበት፣ ዳግም እንደ አዲስ እያበራ በቃል ጸንቶ የኖረ በቁጥር የበዙ አበው መነኮሳትን ያፈራና እያፈራ ያለ የበርካቶች የፈውስ መንገድ የመማፀኛ ስፍራ ነው። የመጀመሪያው ቤተክርስቲያን የተሰራው በ1393 ነው እዚህ ቦታ ላይ። ከዛን ጊዜ ጀምሮ በወቅቱ የነበሩት ነገስታቶች መንፈሳዊያን ስለነበሩ በየጊዜው ቤተክርስቲያን ሰርተዋል። አፄ ዮሐንስ ማለት 1523 ሐምሌ 23 ዓመተ ምህረት ግራኝ መሐመድ አቃጥሎት ነበረ። ከዚያን በኋላ እንደገና አፄ ዮሐንስ ሰርተዋል። የእሳቸው ቤተክርስቲያን እስከ 1895 ዓመተ ምህረት ሲቀደስበት ነበር። ከዛ እንደገና አፄ ምኒልክ ያንን አስፈረሰው ሌላ ቤተክርስቲያን ሰርተው ነበር ከዚህኛው በፊት ማለት ነው። እሱ ደግሞ 52 ዓመት ሲቀደስበት ከቆየ በኋላ አፄ ኃይለ ሥላሴ በ1952 ያንን አስፈረሰው ይሄንን ቤተክርስቲያን ሰርተዋል ማለት ነው። ይሄ እንግዲህ በ1952 ተጀምሮ 1955 ዓመተ ምህረት ነው ቤተክርስቲያኑ የተጠናቀቀው እና እስካሁን አገልግሎት እየሰጠ ያለ ቤተክርስቲያን ነው። መነኮሳት ወደ 500 ይጠጋሉ። ሌሎቹ ደግሞ በእርዳታ በአገልግሎት የሚያገለግሉ አባቶች ናቸው። ወጣቶች ገና በታጩ ለምንኩስና በአገልግሎት ያሉ ማለት ነው። አርድእት ይባላሉ። እነሱ ደግሞ እያገለገሉ የሚኖሩ አባቶች። አብነት ተማሪዎች አሉ። እነሱ ያው በትምህርት ቤት ነው እየተማሩ መንፈሳዊ እውቀት እየቀሰሙ ከዚህ ተምረው ሲያበቁ ደግሞ በመላ ኢትዮጵያ በየቤተ ክርስቲያናቱ ያገለግላሉ። አሁን ወደ 2000 ይጠጋሉ።
እይህሊ መነ ዘእንበለ ርሱ አኮኑ እሁዘ ስልጣን ክንፍ ቃለ አዋዲ እኮኑ እይህሊ መነ ዘእንበለ ርሱ አኮኑ እይህሊ መነ ዘእንበለ ርሱ አኮኑ እይህሊ መነ ዘእንበለ ርሱ አኮኑ። አሁን ያው ጥሩ ሁኔታ ነው ያለው። ብቻ ፍሳሽ አለው ያፈሳል እና እድሳትም ተደርጎለት ነበረ። ግን ያም እንትን አይደለም አጥጋቢ አይደለም። ምድር ቤቱም ያፈሳል እና ገዳሙ ራሱ የምናን እርዳታ የሚያስፈልገው ነው። የመሬት መንሸራተትም አለ። ጎርፍ ቤተክርስቲያኑን አሁን መሰረቱን እንትን እያለው ነው። ለዛ ሁሉ የጀርባ አጥንቱ ምናን ናቸው እና ለዛ ሁሉ እየመጡ ገዳሙ ያለበት ሁኔታ ቢከታተሉ የራሳቸው ታሪክ ቅርስ ስለሆነ እየመጡ ያለውን ሁኔታ ከአባቶችም ጋር የተመካከሩ መደረግ ያለበትን ነገር አድርገው ቅርሱ ለትውልድ እንዲተላለፍ የምናን እርዳታ ያስፈልገዋል። በአሁኑ ወቅት ገዳሙ አባታችን ተክለ ሃይማኖት ባወጡት ሕግና ደንብ ይተዳደራል። በጸበሉ በጸሎቱ ብዙ በሽተኞች ከተለያየ አይነት መድኃኒት የለሽ በሽታዎች ጭምር እየተፈወሱ ይገኛሉ። ይሄ የዕለት ተዕለት ክስተት ነው እዚህ ቦታ ላይ። አዎ ይሄ ረቂቅ ሕክምና ነው። ስጋውያን አዋቂዎች ስጋን ሊያክሙ ቢችሉ ረቂቅ የሆነ መንፈስን ማከም አይችሉም። እዚህ ቦታ ላይ ያለው ሕክምና ደግሞ እንደዚህ ረቀቅ ያለ መንፈሳዊ ሕክምና ነው። ከስጋም ደዌ ይፈውሳሉ አባታችን ተክለ ሃይማኖት እና በዚህ ሁኔታ ነው አሁን ያለው። ይህን የተአምራትና የገድላት ስፍራ ለመጎብኘት በርካቶች ወንዝ አቋርጠው ባህር ተሻግረው እዚህ ይደርሳሉ። እናም ለመንፈሳቸው እርካታን ለነፍሳቸው እፎይታን መግበው ይመለሳሉ። ከጀርመን በብዛት ሆላንድ፣ ከዛ አሜሪካን ይበልጥ ግን ከጀርመን ሆላንድ ነው እስካሁን በብዛት የሚመጡት። እና ጥንታዊ ቤተክርስቲያን ግን ቢኖር የበለጠ ጥሩ ነበር። የሚሰጡን ጥቆማ አንዱ ይሄ ነው። ያ እንግዲህ አሁን የለም ምንም ማድረግ አይቻልም። ያም ሆነ ያው ታሪኩን እንገልጻለን፣ የቦታውን ታሪክ እንነግራቸዋለን። ደስተኛ ሆነው ነው የሚሄዱት። የቦታው እይታ ገና እይታው የተለየ ነው። እጅግ የሚማርካቸው ይሄ ነው። ከዛ ውጪ ያው ታሪኩን ቀድመው ሰምተው ይመጣሉ። ስለ ቦታው ታሪክ ደግሞ ይበልጥ እንነግራቸዋለን። ይሄ እዚህ ጋር ውስጣቸው ነው የሚነካው የነፍስ እና አንዳንዶቹ ቦታው ገና ሲደርሱ ዜማውን ሲሰሙ ምን ሲሉ የሚያለቅሳሉ። ይሄ ነፍሳቸው ሲቀ ውስጣቸው መንፈስ ነው የሚነካው እና ረቀቅ ያለ እንትን ነው። መንፈሳዊ አይን ለሌለው ሰው ይሄ ሊገባ አይችልም እና ስጋዊ እይታ አለ፣ መንፈሳዊ እይታ አለ እና ውስጣችን ሲከፈትና መንፈሳዊ አይናችን ሲበራ መንፈሳዊ ነገሮችን መረዳት እንችላለን። በስጋዊ እውቀት ይህን ማግኘት አይቻልም እና በጣም ይደሰታሉ። በተለይ ቅኔ ማህሌት ካለ እዛ ከወረዱ ፈጽሞ መውጣት የማይፈልጉም እና አንድ ጊዜ አንድ ጎብኚ ምንድን ነው ያለችው፣ ይሄ እናንተ ብቻ ሳይሆን የሰው ልጆች ሁሉ ቋንቋ ነው ያለችው። ዜማውን ስሰማ በቃ ውስጣችን እረፍት ይሰማዋል እና ከዛ መውጣትም እስኪያልቅ ድረስ ብዙ ከዛ መለየትም አይፈልጉም። የጌታን ስቅለት፣ የነቢያትና ሐዋርያትን ግብር፣ የቅዱሳንን ሹመት የሚተርኩ በቤተ ክርስቲያኑ የውስጥ ግድግዳዎች ላይ የሚታዩት የመስታወት ስዕላት ተነግሮ ከማያልቀው ታሪኩ ታይቶ ከማይጠገበው ተፈጥሯዊ መስህብነቱ ባልተናነሰ የጎብኚን ቀልብ የሚስቡ ናቸው። ዘመናትን ያስቆጠሩ
ጥንታዊ የብራና መጻሕፍት ቦታውን ይጎበኙና በስፍራው የቆዩ የቀደሙ ነገስታትና ሊቀ ጳጳሳትን የወርቅ የብርና የነሐስ ዘውድ፣ መስቀሎች፣ አልባሳትና ሌሎች ውድና ብርቅ የሆኑ የገዳሙን ቅርሶች የያዘው በመነኮሳቱ ልዩ ጥበቃ ስር ያለው ይህ ቤተ መዘክር የዚህ ታላቅ ደብር ታሪክ ነጋሪና ጎብኝን ሳቢ ስፍራ ነው። እደ ጥበብ፣ ግብርና፣ ትናንሽ የሸቀጣሸቀጥ ሱቆችና ሌሎች የእጅ ሙያዎች ሌት በጸሎትና ምህላ ሲተጉ የሚያነጉ መነኮሳት ቀን ስጋቸውን የሚደቁሱባቸው የገዳሙ መተዳደሪያ የየዕለት ተግባራት ናቸው። በገዳሙ ውስጥ ያሉት አባቶች ስራ አላቸው። ቀኑን ሙሉ ያለ ስራ የሚቀመጥ መነኩሴ የለም። እያንዳንዱ የተለያየ ተግባር አለ። ጸሎት፣ ስራ፣ ጸሎት፣ ስራ። በዚህ ሁኔታ ነው ገዳም ውስጥ የምንኖረው እና በእርግጥ በፊት ጊዜ መነኮሳቱን በእርሻም ተግባር ይሰማሩ ነበር። አሁን በተለያየ ቀላል ስራዎች ነው። ያም ቢሆን አጥጋቢ ነው አይደለም፣ ግን ለገዳሙ ዋና እንትን ሆኖ አይደለም፣ ግን መስራት ስላለብን ብቻ ትንንሽ ስራዎች እንሰራለን። በአሁኑ ወቅት እንግዲህ ገዳሙ እንደ ቀድሞው እስከ አፄ ኃይለሥላሴ ጊዜ ድረስ ነገስታቱ የእምነት ሰዎች ስለነበሩ ብዙ የእርሻ መሬት ነበረው። በደርግ ሰዓት የእርሻ መሬት ቦታዎች በሙሉ ተወስደዋል። ከዚያን ጊዜ ጀምሮ ያለው በምዕመናን እርዳታ ነው።